አስረግጣ ታውቃለች። አስረግጬም ደግሞ ወገቧን ሰብሬላታለሁ። እናንተም ደግሞ ጠንቅቃችሁ ታውቃላችሁ። እንደማልፈራት ጠንቅቃችሁ ታውቃላችሁ። ግን እኮ ይኸውልሽ አይደለም ይኸውልሽ ምን እንደሆነ ታውቂያለሽ ቤታዮ ምን እንደሆነ ታውቂያለሽ። ዩቲዩብ ላይ እኮ መሄድሽ እኮ ነው የሷ ወገብ የተሰበረው መጀመሪያ ምን እንዳልኳት እኔ ከዚህ በኋላ ማስፈራራት ዩቲዩብ ላይ ልሄድ ነው እያልኩ እያስፈራራኋት ያለሁት። አሁን ነገ እሄዳለሁ ብያለሁ። ልጀምር ነው ምን ሆነሻል? እኔ ብዙ አራበኝም እንጂ ኧረ ስለ መድኃኒዓለም ይጅበት ግድ የለሽም ይጅበት። አሁን ፊንገር አይተሻታል። በጣም መቸገሯ የምታየው ዩቲዩቡ ሲዘጋ ብሮጣ ቲክቶክ ላይ መታ በሰላም በትክክል ያወራቻትን ዲቦራን ያከበረቻትን ዲቦራን እሷን ሳታስብ ብሩ በልጦባት እንዴት ከዛ ሰው ጋር ስትሆን እንደነበር አይተሻል። ስለዚህ እኔ እንደዛ አልተቸገርኩኝም። በጣም ሲቸግር እኮ ነው ጋይስ የምትሯሯጡት። ግን እሺ በቃ ዩቲዩብ ላይ ነገር ይላል ካላ ምን ሆነሽ ነው? ዩቲዩብን አደራ ቤታዩ በቃ ዩቲዩብ ላይ ከዚህ የበለጠ ነገር አለው። ዩቲዩብ ላይ ማለት ከዚህ የበለጠ ጨምሪበት። ዩቲዩብን እንዳትለቂ፣ ምክንያቱም ከቀዘቀዘ መልሶ እንትን ይላል። እሺ አይ ተያዩ ዘጉትም ይችላል። ቢልሽ እሷን ማቃጠል ነው። ትገቢያለሽ፣ ትጫወቻለሽ፣ ጥንቆላሽ ምናምንሽን ታረጊያለሽ። እዚህ ትመጫለሽ ማታ 2 ሰዓት 1 ሰዓት ስጪው ላይ ኧረ ደግሞ አይፍሰስ የምናባቷ ደሜናት ደግሞ ለምስልሽ ዩቲዩብ ላይ ያሉ ሰዎች ይሄ ለማንም የተከፈተ እሷን ለመቃወም ምናምን ሳይሆን ዩቲዩብ ለሁሉም ነው ፕላትፎርም። ገብቶሻል? እሷ የተመታችሁ ዩቲዩብ ሄድሽለታ ነው አለቅ። ከዛ ቀጠለ ዩቲዩብ ተዘጋ። ቀጠለ ደግሞ አሁን ቪዲዮ ወጣ። ያረብ ጌታ እኛ እኮ እንባችንን እኮ ነው ያበስሽልን። እግዚአብሔር ምስክሬ መድኃኒታችን እኮ ነሽ። እግዚአብሔር ምስክሬ ነው የምልሽ። እኔ ከሷ ጋር የቆሙ በጣም ብዙ ሰው ያለኝ እንደው ጂጂ እማልጠብቃቸው አይጂ ላይ ጋይስ እማልጠብቃቸው ሰዎች ማለት ነው ይጽፋሉ ብዬ ራሱ ማላስባቸው ቴንኪዩ። ከዛ እኔ ለምን ነው ቴንኪዩ በቃ እግዚአብሔርን ጂጂ እንደዛ ነው የሚሉት በጣም ብዙ ሰዎች ላይክ በጣም ብዙ ሰው እና እቺ ሴትዮ ከቀጠልኩ ለኔም ግፍ ይሆንና ወደኔ ስለሚመጣ ቢቀርብኝ የዛን ሰውዬ እኮ የተክሊል አልቀረሽ የቤተክርስቲያን አልቀረ የድሮ የሊቢያ የነበሩት ሚስቶች እኮ አልቀረ አውጥታ እኮ የለጠፈችው እኮ ጤነኛ የነበረው ሰው ዛሬ እኮ ለበሽታ በቃችሁ እኮ ሊያነት ሌላ ማንም ሰው አይደለም። አው ጂጂ እውነት ለመናገር ነው ታውቃላችሁ በፖለቲካም በምንም ከጂጂ ጋር ጦር ሜዳ ነው። ብዙ ነገር አለ አይ ነው የምታስቡት ነገር አለ። እንደኔ እንደውም በአማራ ልጅ ጂጂን የቀጠቀጣት የለም የተናገራት የለም በአማራ ጉዳይ ግን በፊንገር ግን ጂጂን በጣም ተናግራታለች። ሄደባታለች በጣም አንቺ እንደውም አንቺ አትመልሽላትም። እኔ በኋላ ተናገርሽ በኋላ እኮ ነው የተናገር መቼ እኔ በኪዱ ነው አንዴ ተናገርሽው። ከዛ ደግሞ በኋላ እኔ እና እሱ ከተጣላን በኋላ እንጂ ምንድነው እንዲያም ይሁንላት ባባራ ነው ጂጂን ወዳግራት የነበረው እንጂ ይሄ የግል እንትን ታውሳላችሁ። በጣም ብዙ ነገር ይያሉ እሱ እኮ ምክንያት የላትም ምንም ምክንያት እኮ የላትም። እኔ አሁን ለምሳሌ አንቺ የምናገርሽ ፖለቲካ ውስጥም ስለነበርኩኝ አሁን ጂጂ ካያችኋት ፖለቲካ ምናምን እንትን ብላለች። ግን ጥፋት ያጠፋችሁ ነገር አለ ያው ፊት ለፊቱ አለ። በእኔ የሚሰማኝ ነው የምልሽ ገባሽ? ለእኔ ጥፋት የምለው ብዙ ነገር አለ እንዳለው አለ። ግን አሁን እኔ በጣም የምታስቀኝ ፊንገር ማለት ነው ምንም ልቀበላት ማለት ነው አስመሳይ መሆኗን ጂጂን የምጠላት በአማራ ህዝብ ሻምፓይን ምናምን ያለችውን ነገር ነው ትላለች አይደል? ውሸቷን ነው። ለምን እንደሆነ ታውቃላችሁ? እኔ አሁን ሰውን ስቀርብ ከምሬ ነው ሰውንም ስታዘብ ከምሬ ነው። ሰውንም ምክንያት አለ ውሸቷን ነው። ለምን መሰላችሁ? በአንጻር ካየ ነው ጂጂም ሆነ ዳልቻ ለአማራ ገብቶቻል ለኛ አንድ ናችሁ ብለን የምናስበው። አራኒ እንደሱ አሉና አይ ማባባሌ ነው ቃዳም ጂጂ እሷ ግን አሁን ማለት ነው እሷ ግን አሁን አብራ እየበላ ዳልቻ ብዙ ነገር ያለው ነገር አለ አብራ እየበላች ከዛ እዚህ ጋር ደግሞ ጂጂ ምጥላ ሻምፓይን ስለምትከፍቱ ውሸት ነው የምላችሁ እኮ ለዚህ እነሱ በስራው ስለሚገናኙ ነው። እሷም ይችላታለች። ጂጂ ጠንከር ብለሽ መመለስ አለብሽ ለሷ በቃ ጠንከር ብለሽ በጣም ነው ምንቃት ቤታዩ ልጆቼን ይሰን በጣም ነው ምንቃት ይሁን ማለት ይሁንሽ በቃ ከካሙና ስለማቃት በጣም ነው ምንቃት። እኔ በእኔ አፍ የሚጠራ ሰው የተከበረ ሰው ነው። አንቺን አዘጋጅቶላት ነው እንደዚህ ልትጥላት እንጂ እኮ መልሰንላት አልኮኛ የተወሰነ መለስንላት። ከዛ በኋላ ግን አንደኛ ነገር ደግሞ ሌላ ኦርደር አላት እሷ ሌላ ኦርደር አላት ከመንግስት ጋር ኦርደር አላት እሷ ከብልጽግና ጋር ያ ነው ነገር አለ። ለማንኛውም ደግሞ ይኸውልሽ እኔ በመልስላት አንቺ እኮ ዩቲዩብዋንም ነው የመታሽባት ኢኮኖሚያውንም ነው የመታሽባት ጤናዋንም ነው የመታሽው አለቀ።
እኔ ያንን መምታት ላልችል እችላለሁ። ወይኔ ዘንድሮ አለ ኤፍሬም ታምሩ። ወይ ጉድ! እኔ እንዳውም ጂጂ እኔን ታድንቀኝ። ለምን እንዳልኩሽ ታውቂያለሽ? እኔ ሰው ስናገር ብቻዬን ነው የምሳደበው፣ ብቻዬን ነው የምናገር። ለመጀመሪያ ጊዜ ጂጂ እንደዚህ አምጥቼ ያወራሁት ራሱ ለመጀመሪያ ጊዜ ያው ከጂጂ ጋር እንጂ እኔ ማንንም ብቻሽን ነው የረገጥሻት። ብቻዬን ነው ክርስቶስን ብቻዬን ነው ወገብ አገዷን የረገጥኳት ማለት ነው። እስኪ እሷ እኮ አይተሻታል። ነጃ ጋር ትሄዳለች፣ ፍሬ ጋር ትሄዳለች፣ የሆነ ሰው ጋር ትሄዳለች፣ ጊፍት ትሰጣለች፣ ትገባለች፣ ስም ትጠራለች፣ ምን ትላለች፣ ከአንዱ ታነካካለች። አሁን ያችኛዋን እንኳን የምታውቂያትን የማታውቀው እኮ ነው ያስገባች። ተጣልተን የዘጋነው ነገር ነበር። ያስከፈተቻት እሷ ናት። እውነት ለመናገር እሷ ናት እያነካካች ሰውን ሁሉ እያነካካች አሁን ከማሜ ጋር ሁሉ ልታነካካን የሄደችበት ርቀት ነበር። እሷ ብቻ አይደለችም። እግዚአብሔርን ከይዝ እዮዳ አባት ሄዳች ያልሄደችበት የለም። እግዚአብሔርን ያችኛውን እኮ አልኳችሁ እኮ የዘጋነው ነገር ነበር። ከዛች ጋር በቃ ተነጋግረናል፣ ተሰዳድረን ዘግተነው ነበር። ግን እሷ ናት እንድትከፍት ያደረገቻት። እየሄደች ቤቷ እኔን እያማች እየተሳደበች እየተናገረች እያነካካች ሄደችው። ሁለታችን እሷ ናት። የሆነ ቦታም ትሄዳለች። ማሜ ዳኛውን ሁሉ ለማነካካት የሄደችበት ርቀት ነበር። ለማነካካት ሄደችበት ጉድ ሳልነግርሽ እሱንም አበደች አሉ። አበደች እኔ በውስጥ ሰምት አበደች። እግዚአብሔር ለማነካካት አይታችኋታል። ማሜ ዳኛውን ካላስታረቅሽ ስለማሜ ዳኛው እኔ አንድ ቀን እስኪ ቮይስ ታሳይ ብያለሁ። ታሳይ እኮ አልኩኝ እኮ እኔ አለኝ ካልኩኝ አሁን ይሄ አለኝ ልበል። አሳይም በሉኝ አሳያለሁ። አለኝ ብዬ አላሳይም ካልኩኝ እኔ ውሸታም ነኝ። አስታርቂም ብለሽ ያላልኳትን ነገር ከማሜ ጋር ልታገናኘን ሄደች። ግን ማሜ ምንም አልሰማቻትም። የራሷን አስተያየት ለእሷም ያላትን ለእኔም ያላትን ተናገረች። በነገራችን ነው የምታነካካው። መቼ አይምሮ ተረፋት ለእንደዚህ አይነት ነገር። በጣም ብዙ ሰው ጋር ለማነካካት ሄደችበት ርቀት አለ። አይቻታለሁ። ከሞድላት ነገር በቃኝ። ስለዚህች ማህያ አላወራም። በቃኝ፣ ሰለቸኝችኝ ራሱ አቁሚ በቃ። ደግ አደረግሽ። እንኳን ካንቺ መጣ ታያት ደስፋስ። ከማሜ ጋር ግን አብዳለች። አይ ሰምቻለሁ። ስታወራ ነበር አሉ። ስታወራ እንዲህ ስትል ተው አላምንም። ወይኔ ጉዴ ተልፈው እንደዚህ ነገር አለች አሉ። በተለይ አሜሪካን የሚኖሩትን አላምንም። አየሻት ተታርቀው ሰምቻለሁ። ግን እኮ አብረው እንደሚሆኑ ግን አላውቅም ነበረ ምናምን ብላሉ። ኧረ ገና እኔ ባይዘው በጣም ያልበደሉኝን ሰዎች ከዚህ በኋላ አታረቃቸዋለሁ። ምንም ማለት አይደለም። ግን አንድ ነገር ልንገራችሁ። ለምን ሁላችሁም በመድኃኒዓለም ተታርቁ? ሁላችሁ ይሄ ማህበረሰብ ከዛ በኋላ የት ነው የሚሄደው? አንቺ እንደሆነ ቶፒክ አለሽ። ምን ድሮ ሴንን አውርተሽ ነው እንደ ይኖርሽ እዚህ ጋር ነው አይደለም? ግን አይደለም አንቺ የምትታየው መንግስት ነው አሉ። እሷ ትታረቅሽም ሲጀመር ለምን ቶፒክ የላትም? ምን ይታረቃሉ? ኦኬ ከሌሎቹ ጋር ታረቂ። ስም አልጠራት። በራስሽ ጊዜ እንደዚህ እንትን ስትይ በቃ አሳርሪያቸው በመድኃኒዓለም we are here ብላችሁ። እኔ ከኤልሹ ጋራና ከኪዱ ጋራ ቢታረቁ ነው ደስታውን አልችልም። መድኃኒዓለም ምን በጣም በቃ ደስተኛ ነው ማለት ምክንያቱም ታተርፊ ነበር። ሞኝነትሽ ነው እንጂ ብትታረቂ በተለይ ብትታረቂ ይኸው ጠላትሽ ማን እንደሆነ ግን የበለጠ ታብጃለሽ። ለካ እንዲሳረግ የነበረው እንዲህ ነው እንዳትያደራት። አይ መታረቃቸውም እኔ ጂጂ ምን መሰለሽ መታረቅ በጣም ቀላል ነው፣ ምንም አይከብድም። ግን አንድ ሰው ለማናደድ ብዬ ለማናደድ አይደለም የበደለኝንና ያቆሰለኝን ነገር ሁልጊዜ እያስታወስኩ ይላል። ማን ነው ግን ያቆሰለሽ? በፊት ለፊት የሚያቆስላል፣ በኋላ የሚያቆስላል፣ በጎን የሚያቆስላል፣ ከላይ የሚያቆስላል። ሻሊ በኋላ ነው ያንዳንዶቹ አትሊስት ስቶሪያቸው ላይ የሚጻፉ